የሩሲያን ፕሬዝዳንት ለመግደል በሁሉም ሆቴል አንድ ደንብ አስቀመጠ። በመጀመሪያ ጊዜ የደጃፉን መግቢያ በጠጠር ይበትናል። ይህ ዝምተኛ የማስጠንቀቂያ ወጥመድ ነው። ባልኮኒ ላይ የማምለጫ ገመድም ያዘጋጃል። ይህም ብቸኛው መውጫ መንገዱ ነው። ገላውን በሚታጠብበት ጊዜ ቢሆንም ሽጉጡን ባጠገቡ ያስቀምጣል። ምክንያቱም አንዲት ትንሽ ጥንቃቄ የጎደለው ድርጊት ህይወቱን ሊያሳጣው ይችላል። ከግድያው ይልቅ ከዚህ ስራ በህይወት መትረፍ ይበልጥ አድካሚ ነው። ደንበኛውም ግድያውን በቀን ብርሃን እንዲፈጸም ይፈልጋል። የሩሲያው ፕሬዝዳንት መላው ዓለም እያየው እንዲገደል። ይህ አብዛኞቹ ገዳዮች የሚቃወሙት ስራ ነው። እርሱ ግን ሳያመነታ ተቀበለው። እርሱ የኤጀንሲው ምርጥ ገዳይ ነው። እስካሁን አንድም ጊዜ አልተሳሳተም። ስሙም ኤጀንት 47 ይባላል። በማግስቱ ጠዋት ፕሬዝዳንቱ በህዝብ ፊት ቀረቡ። እየሳቁ ለህዝቡ እያወለወሉ ሳለ ሞት እንደተቀረባቸው አላወቁም ነበር። ጋዜጠኛዋ ጥያቄ ልጠይቅ እንደጀመረች አንድ ጥይት ተተኩሶ የፕሬዝዳንቱን ፊት በደም ተረጨ። አንድ የጥበቃ አባል ወደቀ። ተኳሹ ከ2 ማይል በላይ ርቀት ሆኖ ሲተኩስ የነበረው 47 ነው። በተኳሹ መነጸሩ አማካኝነት የፕሬዝዳንቱ በፍርሃት የተሞላ ፊት ተመለከተ። ሁለተኛ ጥይት ተተኮሰ። ኢላማው መገደሉን ከተረጋገጠ በኋላ ጠመንጃውን ፈጣጥኖ ቦርሳ ውስጥ ከተተውና ቦርሳውን ራሱን እንዲያጠፋ አደረገው። የፈነዳው ፍንዳታ ማስረጃውን አመድ አደረገው። ከዚያም ወደ ባቡር ጣቢያው በፍጥነት አመራ። ከከተማው ሊወጣ ሲል ከኤጀንሲ መጥፎ ዜና ደረሰው። ኒካ የተባለች ሴት በቦታ ላይ የእርሱን ፊት አይታለች። ኢንተርፖል ብቸኛው ምስክርነት ለመያዝ እየተንቀሳቀሰ ስለሆነ 47 ባቡሩን ትቶ ወረደ። ወደ ተሰጠው አድራሻ በፍጥነት ሂዶ ሴቲቷን በዚያ ስትጠብቅ አገኛት። ያጠቃት ወደ ሽጉጡ ሲዘረጋ ሴቲቷ ፊቷን አዞረች። እርሱም ሽጉጡን ወዲያውኑ ዝቅ አደረገ። አይኖቿ በጣም የተረጋጉ ናቸው። አንድ ምስክር በገዳዩ ላይ ሊኖር የሚገባው እይታ ግን ይህ አይደለም። እርሱ ግራ በተጋባበት ሰዓት ከጎኑ የነበረ አንድ ሰው በራሱ ተመቶ ወደቀ። ያኔ ነው የገባው። አንድ ሰው ከጥላው ሆኖ ሲተኩስ ነበር። 47 ተኳሹ በትክክል እርሱን እንደሚመስል አልተረዳም። ተመሳሳይ የተላጨ ራስ፣ በአንገቱ ላይም ተመሳሳይ ባርኮድ። 47ን በፍጥነት አንድ መኪና ሰርቆ አመለጠ።